ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች እንደምን ሰነበታችሁ? ዛሬም እንደተለመደው አዳዲስ መረጃዎች ወደ እናንተ እናቀርባለን። ባለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንት የነበሩት ሌተናል ጀነራል ታደሰ ወረደ አቶ ጌታቸው ረዳን በመተካት የክልሉ ፕሬዚደንት ሆነው በነገው ዕለት የሹመት ደብዳቤ እንደሚቀበሉ ይጠበቃል። ሂደቱ ምን ይመስላል? የካቢኔ ስብጥሩስ ምን መልክ ይኖረዋል? በሚል ዙሪያ ሰፋ ያለ መረጃ ወደ እናንተ እናቀርባለን። ከዚሁ በተጨማሪ ተሰናባቹ ፕሬዝደንት ጌታቸው ረዳ ትናንት ከአገር ወጥተዋል። እንዴትና በምን ምክንያት ወጡ የሚለውን በዝርዝር እናቀርብላችኋለን። ይህ በእንዲህ እንዳለ በአቶ ጌታቸው ረዳ ፊርማ የሚጻፍ ደብዳቤም ሆነ የሚወሰን ምንም አይነት ውሳኔ ከባለፈው ሮብ ጀምሮ እንዲታገድ መደረጉን፣ በተለይ ከፋይናንስ ጋር በተገናኘ ትዕዛዝ የሰጡባቸው አንዳንድ ውሳኔዎች ውዝግብ መፍጠራቸውን ሰምተናል። በዝርዝር ወደ እናንተ የምናቀርባቸው ይሆናል። ላለፉት 2 ዓመታት በእርስ በርስ ጦርነት ላይ የነበረችው ሱዳን የጦር ኃይሎች መዲናዋ ካርቱምንና ፕሬዝደንታዊ ቤተ መንግስቱን ተቆጣጥረዋል። ስለሱም የምናቀርበው ዝርዝር መረጃ ይኖራል። አብራችሁን ቆዩ። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ሆነው በነገው ዕለት በይፋ እንደሚሾሙ ይጠበቃል። አውራምባ ታይምስ ይህ እንደሚሆን ምንጮቹን ጠቅሶ ባለፈው ቅዳሜ ለመጀመሪያ ጊዜ ዜናውን ይፋ ያደረገ ሲሆን እየተገባደደ ባለው ሳምንት መስተካከል ያለባቸው የሕግና የካቢኔ ስብጥር ስራዎች ተሰርተው ባለመጠናቀቃቸው ምክንያት ሹመቱ እስካሁን መዘግየቱንና አሁን ግን ስራው ተጠናቆ ወደ መጨረሻ ምዕራፍ በመድረሱ ከዚሁ ጋር በተያያዘ ወደ አዲስ አበባ እንደተጠሩና ዛሬ ምሽት ወይም ነገ ማለዳ ወደ አዲስ አበባ ይመጣሉ ተብሎ እንደሚጠበቅ አውራምባ ታይምስ ለማወቅ ችለዋል። ጀነራል ታደሰ ቀጣይ ፕሬዝደንት የመሆናቸው ዜና ይፋ ከተደረገበት ጊዜ አንስቶ በሀገር ውስጥና በውጭ ሚዲያዎች ሰፊ መነጋገሪያ ሆኖ የሰነበተ ሲሆን ይህንን ዜና በሚያረጋግጥ መልኩ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ትላንት ፓርላማ በነበራቸው ቆይታ የትግራይ ክልል ጊዜያዊ አስተዳደር የአመራር ለውጥ ተደርጎበት እስከሚቀጥለው ምርጫ ድረስ የስልጣን ጊዜው እንደሚራዘም አስታውቀው ነበር። ጠቅላይ ሚኒስትሩ በዚሁ ገለጻቸው ጊዜያዊ አስተዳደሩ እንደ አዲስ እንደሚቋቋም፣ ይህ በአዲስ መልክ የሚቋቋመው ጊዜያዊ አስተዳደር ደግሞ እስከሚቀጥለው ምርጫ ድረስ እንደሚቆይ፣ ሆኖም አቶ ጌታቸው የተሾሙበት ደንብ ለ2 ዓመት ብቻ ተገድቦ የነበረ ከመሆኑ ጋር ተያይዞ ቀጣዩን ጊዜያዊ አስተዳደር ለማቋቋም ተጨማሪ የህግ ማሻሻያዎች ማድረግ እንደሚገባ፣ ህጉ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም እንዳለበት ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያ ስምምነት በሚያከብር መንገድ ጊዜያዊ አስተዳደሩ ተቋቁሞ እስከሚቀጥለው ምርጫ ድረስ ስራውን እየሰራ በዛውም ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉ ሂደት ማረጋገጥ እንደሚጠበቅበት በአጽንኦት መግለጻቸው እናስታውሳለን። በዚህ መሰረት ጀነራል ታደሰ ወረደ በዚህ የተገባደደ ባለ ሳምንት ከፌዴራል መንግስት ባለስልጣናት ጋር እየተናበቡ እንዲሁም በትግራይ ካሉ ጉዳዩ የሚመለከታቸው የተለያዩ የፖለቲካ አክተሮች ማለትም ከህወሓት አመራሮች፣ የሰራዊት አመራሮች፣ ከምሁራን ጋር ሊኖር ስለሚገባው ስብጥር ሰፊ ስራዎች ሲያከናውኑና ሲመክሩ ነው የሰነበቱት ያሉን ምንጮች፣ ጀነራሉ ያንን እያደረጉ ባሉበት ሁኔታ በአዲስ አበባ ደግሞ የፌዴራል ባለስልጣናት ከዚሁ ጋር በሚጣጣም መልኩ የሚኒስትሮች ምክር ቤት ደንቡን በማሻሻል ተጠምደው እንደሰነበቱ ሰምተናል። በዚህ ረገድ የኢፌዴሪ የውጭ ጉዳይ ሚኒስትርና የህግ ባለሙያው ዶክተር ጌዲዮን ጢሞቴዎስ እንዲሁም የፍትህ ሚኒስትሯ ሀና አርአያ ስላሴ ይህንን የሚኒስትሮች ምክር ቤት ደንብ የማሻሻሉን ስራ ሲሰሩ እንደሰነበቱ አውራምባ ታይምስ ሰምተዋል። እነዚህ በስፋት ሲከወኑ የሰነበቱ ስራዎች ወደ መገባደጃ ምዕራፍ ላይ ስለደረሱ ነው እንግዲህ ጀነራል ታደሰ ለይፋዊ ሹመት ወደ አዲስ አበባ እንደተጠሩ የሰማ ነው። በነገራችን ላይ የጀነራል ታደሰ ሹመት በእንጥልጥል ቢቆይም ከፕሬዝደንት ጽህፈት ቤት ባገኘነው መረጃ መሰረት በተሰናባቹ ፕሬዝደንት ጌታቸው ረዳ ስም ምንም አይነት ውሳኔዎች፣ የደብዳቤ ልውውጦችና መመሪያዎች እንዳይተላለፉ ከባለፈው ሮብ ጀምሮ ላለፉት 3 ቀናት እግድ ተላልፎ ነበር ብለውናል። እንደነዚህ ምንጮች ገለጻ ይህ እግድ የተላለፈበት ዋናው ምክንያት አንድም የስልጣን ዘመናቸው ባለፈው ሮብ በማብቃቱ፣ ሁለተኛ ደግሞ የአገሪቱ የግዢና የፋይናንስ አስተዳደር ህግ ከሚፈቅደው ውጪ ምክንያቱ ያልታወቀ ከፍተኛ መጠን ያለው ገንዘብ ወደ ግለሰቦች እንዲተላለፍ ትዕዛዝ መስጠታቸውን ተከትሎ እግዱ ተግባራዊ እንደተደረገ ሰምተናል። እንደነዚህ የፕሬዝደንት ጽህፈት ቤት ምንጮቻችን መረጃ በጀነራል ታደሰና በፌዴራል ኃላፊዎች ምክክር ከባለፈው ሮብ ጀምሮ የአቶ ጌታቸው ምንም አይነት ትዕዛዝና መመሪያ ተፈጻሚ እንዳይሆን እግድ መጣሉን፣
ይህ እግድ ለጸሐፊዎቻቸውና ለፕሬዝደንት ጽሕፈት ቤት አስተባባሪዎች ጥብቅ መመሪያ ተሰጥቶ ላለፉት 3 ቀናት በአቶ ጌታቸው ስም ምንም አይነት ውሳኔ እንዳይተላለፍ መደረጉንም ሰምተናል። ወደ ቀጣዩ ዜና ስናልፍ ተሰናባቹ የትግራይ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በትናንትናው ዕለት ከሀገር መውጣታቸውን ሰምተናል። አቶ ጌታቸው ከሀገር የወጡት ሕክምናቸውን ለመከታተል ሲሆን ለ2 ዓመት በስራ ላይ የቆየው ጊዜያዊ አስተዳደራቸው እስካሁን የኦዲትና የስራ አፈጻጸም ሪፖርት ወይም በዘርፉ ባለሙያዎች ኦዲት ኤንድ ፐርፎርማንስ ሪፖርት ካለማቅረባቸው ጋር ተያይዞ ከአገር እንዳይወጡ እግድ ተጥሎባቸው እንደነበር አውራምባ ታይምስ መዘገቡ ይታወሳል። ሆኖም የጤና ሁኔታቸው እጅግ እየተባባሰ ነው በሚል አንዳንድ ዲፕሎማቶችና የቅርብ ወዳጆቻቸው ለጠቅላይ ሚኒስትሩ ተማጽኖ በማቅረባቸው ምክንያት መንግስት ከተባበሩት አረብ ኤሚሬትስ ባለስልጣናት ጋር በመነጋገር በዱባይ ሕክምናቸውን ብቻ ተከታትለው እንዲመለሱ በመፍቀዱ ትናንት ወደ ዱባይ መብረራቸውን ሰምተናል። ላለፉት 2 ዓመታት በእርስ በርስ ጦርነት ላይ የነበረችውና በርካታ ዜጎቿ ለሞትና ለስደት የተዳረጉባት ሱዳን የጦር ኃይሏ መዲናዋ ካርቱምንና ፕሬዝደንታዊ ቤተ መንግስቱን ተቆጣጥሯል። በጀነራል አልቡርሃን በሚመራው የሱዳን ጦርና እዚህ ፓራሚሊተሪ ራፒድ ፎርስ ወይም ደግሞ አርኤስኤፍ በመባል የሚታወቀውና በጀነራል ዳጋሎ በሚመራው የሱዳን ፈጥኖ ደራሽ ሰራዊት መካከል ላለፉት 2 ዓመታት ሲካሄድ የነበረው የሱዳን የእርስ በርስ ጦርነት በጀነራል አልቡርሃን በሚመራው የሱዳን ጦር አሸናፊነት ሊጠናቀቅ እንደተቃረበ እየተዘገበ ነው። አልጀዚራ እንደዘገበው የጀነራል አልቡርሃን ሰራዊት ድል እንደቀናውና በመዲናዋ ካርቱም የሚገኘውን የሀገሪቱ ቤተ መንግስት ከበባ ውስጥ እንዳስገባ ዘግበዋል። እንደ አውሮፓውያን አቆጣጠር ኤፕሪል 15 2023 የተጀመረው የሱዳን የእርስ በርስ ጦርነት ከ1 ሚሊዮን በላይ ህዝብ የሞተበት ከ12 ሚሊዮን በላይ ህዝብ የተፈናቀለበት የዘመናችን አሳዛኝ ግጭት ነው። እንግዲህ የተከበራችሁ የአውራምባ ታይምስ ተከታታዮች እስካሁን አብራችሁን ስለቆያችሁ እናመሰግናለን። በቀጣይም ሌሎች መረጃዎች ይዘንላችሁ እንቀርባለን። እስከዛው ሰላም።